በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች በተከሰተ የናዳን የጎርፍ አደጋ ከ107 ወገኖቻችን ህይወት ማለፉን የዞኑ አስተዳደር አሳውቀዋል። ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊና የእረፍት አለው ሲሉ አቶ ጌታቸው ረዳ አዲስ መልእክት አጋሩ። ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ስትራቴጂካዊ የነዳጅ ክምችት 172 ሚሊዮን በርሜል ነዳጅ ገበያ ላይ እንዲውል ትዕዛዝ አስተላልፈዋል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች በተከሰተው የናዳና የጎርፍ አደጋ ከ107 በላይ ወገኖቻችን ህይወት ማለፉን የዞኑ አስተዳደር አሳውቀዋል። ከአንድ ወረዳ ብቻ 102 ሰዎች ህይወት ሲያልፍ የ50 ሰዎች አስክሬን ማግኘት አልተቻለም። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ካምባና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ለቲክፋ ኢትዮጵያ ተናግረዋል። ከሟቾቹ መካከል ከጋጮ ባባ ወረዳ ብቻ 102፣ ከካምባ ወረዳ 2 እንዲሁም ከቦንኬ ወረዳ 3 በድምሩ የ107 ሰዎች ህይወት ማለፉን አስረድተዋል። ዶክተር ደምሴ እስካሁን በተከናወነው አስቸጋሪ ፍለጋ የ57 ሰዎች አስክሬን መገኘቱንና በጋጮ ባባ ወረዳ የቀሪ 50 ሰዎች አስክሬን የተፈለገ መሆኑን ገልጸዋል። የአካባቢው መልክዓ ምድር አስቸጋሪ መሆኑን አስክሬን ፍለጋውን ከባድ ማድረጉን የገለጹት የዞኑ አስተዳዳሪው ጉዳት ለደረሰባቸው ለተፈናቀሉ ወገኖች አስቸኳይ የዕለት እርዳታ እየተደረገ መሆኑን አስረድተዋል። የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ለጋዜጠኞች እንደገለጹት በአካባቢው በአጠቃላይ 128 ሰዎች ደብዛ ጠፍቶ የነበረ ሲሆን የምርመራና የፍለጋ ሂደቱ የሚከተሉት ነጥቦች ያሳያል። ቀደም ሲል 52 የነበሩ የሟቾች ቁጥር ተጨማሪ አስክሬኖች በመገኘታቸው አሁን ላይ 64 ደርሰዋል። አደጋው በ3 ወረዳዎች ላይ ተከሰተ ቢሆንም ጋጫ ባባ የተባለው ወረዳ ከፍተኛው ሰብአዊ ቀውስ አስደናግደዋል። ከሟቾቹ ውስጥ 59ኙ የዚህ ወረዳ ነዋሪዎች ናቸው። ቀሪዎቹ 5 አስክሬኖች በቦንኬና በካምባ ዙሪያ ወረዳዎች መገኘታቸው ተረጋግጧል። ፖሊስ እንደገለጸው አደጋው ከተከሰተው ቀናት በመቆጠራቸውና የጉዳቱ መጠን ከፍተኛ በመሆኑ ቀሪዎቹን የጠፉ ሰዎች በህይወት የማግኘት እድል አነስተኛ ነው። በዚህ ምክንያት በቀጣይ የሚከናወኑ ተግባራት በሙሉ ቀሪ የጠፉ ሰዎችን አስክሬን ፍለጋ ላይ ማተኮር፣ አስክሬናቸው የተገኘ ወገኖች በክብር ማሳረፍ፣ የተዛባ መረጃ የሚያሰራጩ የማህበራዊ ሚዲያ አካላት መቆጣጠር ላይ እንደሚሆንም ተመላክቷል። ለሟች ቤተሰቦችና ለመላው የጋሞ ህዝብ መጽናናት እንመኛለን። ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊና የእረፍት አለው ሲሉ አቶ ጌታቸው ረዳ አዲስ መልእክት አጋሩ። ትናንት ምሽት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለትግራይ ህዝብ ተከታዩን መልእክት አስተላልፈዋል። የትግራይ ህዝብ የትግራይ መሰረት የህልውና የመታወቂያ ነው። ከትግራይ ከወጣው 1 አመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው። በዚያ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምድ ባይኖረኝም ትግራይ አትጠፋም ከሚሉ ጀግኖች ጋር በመሰለፍ መከራውን ተጋፍጫለሁ። ከበረሃ እስከ ፕሪቶሪያ ባደረኩት ጉዞ ሁሉ ሚዛኔ ይህ ለህዝብ ይበጃል የሚል ብቻ ነበር። ለኔ ትልቁ ፍርሃቴ ሞቴ ሳይሆን የህዝቤን ጥቅም አሳልፌ በመስጠት የሚመጣው ውርደት ነው። በትግራይ ጊዜያዊ አስተዳደር በነበርኩበት ወቅትም ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱ ካለፈው የታሪክ ጠባሳ እንዲያርፍ ጥሬያለሁ። ስልጣንን ከፓርቲ ተጽዕኖ ለማላቀቅ የሐሳብ ገበያ እንዲሰፍን የቻልኩትን አድርጋለሁ። ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊናዬ እረፍት አለው። በዚህ ሂደት ውስጥ ግን ካልጠበቅኳቸው ወገኖቼ ክህደት ተፈጽሞብኛል። ይህንን ለታሪክና ለህሊናዬ ፍርትቼዋለሁ። ቂም የሚይዝበት ሰው ግን የለም። ዛሬም ነገም በትግል ላይ ነኝ። ትኩረቴም በትግራይ ጥቅም ላይ ነው። እኔን በማግለል ሊያሳኩት ያሰቡት ህዝባዊ ዓላማ ካለ እስካሁን አልታየም። ይልቁንም በህዝብ ስም መስረቅ፣ ማዋሸትና የተፈናቃዮችን ስቃይ ማራዘም ላይ ተጠምደዋል። የነዚህ አካላት ፀሐይ የጠለቀች መሆኑን ራሳቸውን ያውቁታል። ወጣቱን ለጥፋት ቢቀሰቅሱም ህዝቡ ነቅቶባቸዋል። ትልቁ ስጋቴ ግን ሲጠፋኛንም ይዘው እንዳይጠፉ ነው። በድል ያገናኘን በማለት አጠቃለዋል።
ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ስትራቴጂካዊ የነዳጅ ክምችት 172 ሚሊዮን በርሜል ነዳጅ ገበያ ላይ እንዲውል ትዕዛዝ አስተላልፈዋል። ይህ ውሳኔ የተላለፈው አሜሪካ ከኢራን ጋር የገባችው ጦርነት ተከትሎ የዓለም የነዳጅ ዋጋ ከቅርበት ዓመታት ወዲህ ታይቶ ወደማይታወቅ ከፍተኛ ደረጃ ማሻቀቡን ተከትሎ ነው። የሀገሪቱ የኃይል ሚኒስተር ክሪስቶፈር ራይት ዛሬ ባወጡት መግለጫ እንዳስታወቁት ይህ የነዳጅ ስርጭት በሚቀጥለው ሳምንት የሚጀምር ሲሆን ለ120 ቀናት ያህል ይቆያል። ይህ እርምጃ ዓለም አቀፍ የኃይል ኤጀንሲ አብዛኞቹ የአሜሪካ አጋር ከሆኑት 32 አባል ሀገራቱ ጋር በመቀናጀት ከሚለቀቀው 400 ሚሊዮን በርሜል አስቸኳይ የነዳጅ ክምችት አካል መሆኑን ተገልጿል። አሜሪካ በሚቀጥለው አንድ ዓመት ውስጥ 200 ሚሊዮን በርሜል በመግዛት ክምችቷን መልሳ እንደምትተካ ሚኒስተሩ አብራርተዋል። ፕሬዝዳንት ትራምፕን በበኩላቸው ከተጠባባቂ ክምችቱ ላይ ከተቀነሰ በኋላ መልሰው እንደሚሞሉት ለጋዜጠኞች አረጋግጠዋል። የኃይል ሚኒስተሩ አክለውም ኢራንና አሸባሪ ተላካኪዎቿ ባለፉት 47 ዓመታት አሜሪካውያን ለመግደል ሲያሴሩ መቆየታቸው አስታውሰው የአሜሪካና የአጋሮቿን የኃይል ደህንነት በተደጋጋሚ ሲያስፈራሩ የቆይባቸው ቀናት በፕሬዝዳንት ትራምፕ አመራር ያበቁ መሆኑን በጠንካራ ቃላት ገልጸዋል። ይህ መግለጫ በተሰጠበት ረቡዕ ምሽት የአሜሪካ መለኪያ የሆነው ዌስት ቴክሳስ ኢንተርሚዲየት የድፍድፍ ነዳጅ ዋጋ በአንድ በርሜል $92 በላይ የደረሰ ሲሆን በእለቱ ብቻ የ7.2 በመቶ ጭማሪ አሳይቷል። በቴክሳስና ሉዊዚያና ግዛቶች በሚገኙ ግዙፍ የመሬት ውስጥ ዋሻዎች ውስጥ የሚገኙ የአሜሪካ ስትራቴጂካዊ የነዳጅ ክምችት ባለፈው ሳምንት መረጃ መሰረት ወደ 415 ሚሊዮን በርሜል ገደማ ይዞ ነበር። ከአሜሪካና እስራኤል ወታደራዊ ጥቃት ወዲህ የዓለም የነዳጅ አቅርቦት ይስተጓጎላል በሚል ከፍተኛ ስጋት ዋጋው ሰማይ ነክቶ ቆይቷል። በተለይም ከኢራንና አረብ ገረብ መካከል የሚገኘውና የዓለም 20% አሊያም በቀን 15 ሚሊዮን በርሜል የነዳጅ ንግድ የሚያስተናግደው የሆርሙዝ የባህር መስመር በመርከቦች ላይ ጥቃት ሊደርስ ይችላል በሚል ፍራቻ የንግድ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። ፕሬዝዳንት ትራምፕ ይህንን የቆመ የባህር ላይ ትራፊክ ለማስጀመር ለነዳጅ ጫኝ መርከቦች የመድን ዋስትና እንደሚሰጡ ቃል የገቡ ሲሆን ኢራን መስመሩን ለመዘርጋት ከመኮረጅ ከባድ ወታደራዊ እርምጃ እንደሚወስድባትም አስጠንቅቀዋል። ኢራን በበኩሏ በባህር መስመሩ ላይ ፈንጂዎች ልታጠምድ እንደምትችል ፍንጭ መስጠቷን ተከትሎ ትራምፕ ከዚህ ቀደም ታይቶ የማይታወቅ ወታደራዊ አጸፋ እንደሚሰጡ የዛቱ ሲሆኑ መስመሩን በኃይል በቁጥጥራቸው ስር ለማድረግ ያሳሰቡት መሆኑንም አሳውቀዋል። ምንም እንኳን ይህ የተጠባባቂ ነዳጅ ክምችት ወደ ገበያ መውጣቱ የዋጋ ንረቱን ለማረጋጋት እንደ አንድ አማራጭ ቢታይም ባለሙያዎች ግን እርምጃው ዘላቂ መፍትሄ እንደማያመጣ ይከራከራሉ። በኮርኔል ዩኒቨርሲቲ የጦርነትና ማዕቀብ ኢኮኖሚ ተጽዕኖዎች የሚያጠኑ ፕሮፌሰር ኒኮላስ ሙልደር እንደገለጹት ይህ የነዳጅ ስርጭት የተወሰነ ገዛ ቢያደርግም በሸማቾች ላይ የወደቀው የዋጋ ጫና ሙሉ በሙሉ ሊያጠፋ የሚችል የአስማት በትር አይደለም። እንደ ባለሙያ ማብራሪያ ጦርነቱ በዓለም ገበያ ላይ ዋጋን ያሻበቀ ስለሆነ ከዚህ ቀውስ ለመውጣት ቀላል መንገድ አይኖርም። ዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።